የለም አለ እንዴ ሀገራችን ላይ ሁሉም እኮ ነው የሚጠቀሙት። አለም የሚባል አለ፣ ሴትም አለም የምትባል አለች አይደል? አለምዬ ወንድ ስምም አለ ሴት ስምም አለ። አይሆን እንደውም አያቴ አለምዬ ነበር የምትለኝ። አለም የሚባል ደግሞ እስላምም አለ ክርስቲያንም አለ። ኧረ ሁሉም ይጠቀምበታል ሴትም ወንድም። በርቺ እህታችን መስቴር እና አሪፍ ነው። አዩ በርቱ። አሁንም እስካሁን ዝም ያልናቸው አሁን የሚመጣው ሳምንት የክርስቲያኖቹም በዓል ስላለ ለዛ ነው ዝም ያልነው እንጂ በስነስርዓት ገና እኮ ነው 15 ቀን ይቀረዋል አይደለ? እንደዚህ ያልመስል እስከዛ እንድትላመዱ እንድትደራጁ እንድትዘጋጁ ዝም ያልናችሁ እንጂ ወጥረን ስራችንን መስራት አለብን። እንደዚህ የሰነፍ ስራ አይሰራም። እያየኋችሁ ነው። ውልቅ ዝልቅ እያላችሁ ነው። ስትፈልጉ ትገባላችሁ፣ ስትፈልጉ ውጤት ታስረክባላችሁ። በጣም እየተጨማለቃችሁ ነው። እንደዚህ አይነት አይሰራም። ስራ ከሆነ ስራ ነው። ምክንያቱም እዚህ ጋር ማሰብ ያለባችሁ ነገር እኔ እናንተን ጠልቼ ወይ እናንተን ሰነፍ ናችሁ ወይ መጥፎች ናችሁ እያልኩ አይደለም። ግን እዚህ ግሩፕ ላይ የመጣ ነው የተሰባሰብንበት ዋናው ዓላማ ምንድን ነው? ለስራ ነው። የምንደክምበትን ቻናል ውጤታማ ለማድረግ ነው አይደል? ስለዚህ ትኩረታችንን እዛ ላይ አድርገን ጥሩ ነገር ይዘን እንዴት መተን እንዴት አድርገን ተጋግዘን ቤተሰብ ፋሚሊ ሆነን እንዴት አድርገን እናድጋለን ብለው ማሰብ ያለባችሁ እንጂ እኔን ይጣመኝ ሌላዋ የራሷ ጉዳይ የምትሉ አይነት ነገር ከሆነ ይሄ አያስኬድም። ስለዚህ እነዚህ ባህሎቹ ይለቁና ከዛ በኋላ ወጠረን በስነ ስርዓት እንደ በፊቱ እንሰራለን ማለት ነው። በፊት ታውቃላችሁ እንዴት እንደምንሰራ። ስለዚህ አሁን ግማሾቹ ይገባሉ፣ ግማሾቹ አይገቡም። ብቻ ዝብርቅርቅ ያለ ነው። ይሁን ችግር የለም። እና እንደዛ አይደረግም። ሀዩች ፈሳም ደግሞ ትላንትና ገብታ ዛሬም ገብታለች እኮ በስተት ነው ይወጣላት ብለን ማሻአላህ። ስለዚህ ዝብርቅርቅ ያለ ስለሆነ ችግር የለውም። ኢንሻአላህ ይስተካከላል። እንደገና ደግሞ አሁን ለምሳሌ ላይቭ ለመግባትና ላይቭ ላይ ረጅም ሰዓት ለመቀመጥ የምታስቡ ልጆች አላችሁ። ያ አይደለም እኮ አሁን እዚህ ጋር አንድ ነገር በጉልበት ወይ በትግል ውጤታማ ማድረግ ትችላላችሁ እንዴ? በዚህ ውጤታማ ማድረግ እናንተ ሲስተሙንና ዘዴውን ወይ ደግሞ አልጎሪዝማችሁን ብቻ ማወቅ ነው የሚጠበቅባችሁ። ስለዚህ አልጎሪዝማችሁን ካወቃችሁት በቀን 30 ደቂቃ ራሱ ከገባችሁ ለእናንተ በቂ ነው። አሁን ለምሳሌ 20 ሰው እዚህ ግሩፕ ላይ ካለ 20 ሰው በቀን የሚሳተፍ ከሆነ ማለት ነው አንድ ሰው 30 ደቂቃ ተቀምጦ 20 ሰው በስነ ስርዓት የሚሳተፍለት ከሆነ በእርግጠኝነት ያ ሰው በሁለት ወር ውስጥ ሞኔታይዜሽን መሆን ይችላል። ሰዓቱን ሞልቶ ሰብስክራይብ ሞልቶ ምን ብሎ ማለት ነው በስነ ስርዓት መሙላት ይችላል። ነገር ግን እናንተ ዝልቅ ትላላችሁ፣ ምን ትላላችሁ፣ እንደገና ተደርባችሁ ትገባላችሁ። ረጅም ሰዓት ሌሊቱን ሙሉ ሞባይላችሁን አቃጥላችሁ እናንተም ተቃጥላችሁ ጠዋት ግን ውጤት ዜሮ ነው የምትሆኑት። እንደዛ አይሰራም። አልጎሪዝማችሁን ብቻ እናንተ ሲስተሙ ነው መቼ ነው መግባት ያለባችሁ፣ መቼ ነው ሰዓታችሁ ማስተካከል አሬንጅ ማድረግ ያለባችሁ። ያንን ካወቃችሁ ልክ ኮዳችን አሁን ምግብ እንደሚፈልገው ማለት ነው። አሁን ለምሳሌ ጠዋት፣ ምሳ፣ እራት፣ ቁርስ እንበላለን አይደል? ልክ እንደዛ ማለት ነው። ግን ምሳ፣ እራት፣ ቁርስ ስንበላ አቅማችንን ነው የምንበላው እንጂ ከአቅማችን በላይ የሆነ ነገር አንበላም። 5 ኪሎ ምግብ አንተ ዳቢል ሻት ወይ ማለት እንዴ ቢያንስ ግማሽ ኪሎ ወይ የተወሰነች ነገር ቀመስ አድርገሽ ብታይለት ነው፣ ምክንያቱም ስለምጠግቢ። ስለዚህ አልጎሪዝምም ልክ እንደዛ ነው። እናንተ በተገቢው ሰዓትና በተገቢው ጊዜ የሚፈልገው ነገር ትንሽ ከሰጣችሁት በቂ ነው። በደንብ አድርጎ ነው የሚሰጣችሁ ማለት ነው። በደንብ ያጠግባችኋል። ነገር ግን 24 ሰዓት ሞባይል አሁን አቃጥሎ ሌሊቱን ሙሉ ላይቭ ላይ ቁጭ ብሎ የሚያድሩ ልጆች አያለሁ እኔ 3 ሰዓት 4 ሰዓት ጠዋት ላይ ሰዓት ስንሰጠች ታያት ምን ነው ትርጉሙ ታዲያ? ቪዲዮ ደግሞ አንዳንዴ ይስሩ ትርጉም የለውም። ቪዲዮ ደግሞ አሁን በተለይ አሁን እንደዚህ ላይቭ ስትሪም የምትገቡ ልጆች ላይቭ ስትሪም አሁን አሪፍ ሲስተም አምጥቶላቸዋል። ሾርት ቪዲዮ ራሱ ይቆርጥላቸዋል፣ ኖርማል ቪዲዮም ራሱ ይቆርጥላቸዋል ከላይቫችሁ ላይ ማለት ነው። ልክ ላይቭ ጨርሳችሁ ስትወጡ ኤንድ ትሉታላችሁ። ከዛ አትዘጉት፣ ሞባይላችሁ ለተወሰነ ሰዓት ክፍት አድርጉት። ራሱ ጀነሬት አድርጎ 3 ሾርት ቪዲዮ ይቆርጥላችኋል። አንድ ደግሞ ኖርማሊ 10 ደቂቃ 20 ደቂቃ ራሳችሁ ቆረጡ፣ የምትፈልጉበት ፓርቲ ላይ ራሳችሁ ቆረጡ ይላችኋል። አስተካክላችሁ የምትፈልጉበት ደቂቃ ላይ ትቆርጣላችሁ። እዛው ላይ ያለ ጀነሬት አድርጎ ወደ ቻናላችሁ ይልከዋል። ያለቀ። አሁን እኔ ጋር ገብታችሁ ብታዩ ከላይቭ ላይ ወጣ ስንት ቪዲዮ አለ፣ ስንት ሾርት ቪዲዮ አለ። ራሱ ግን አሪፍ እንደ እሱ ነገር የኔ አሁን መቆረጥ ትተዋል።
አዎ ሲቆርጥ አሁን ምን ታደርጊያለሽ መሰለሽ? ራሱ ላይቭ የገባሽበትን ቪዲዮ ከሾርት ቪዲዮ ጋር ታያይዣዋለሽ። ያኔ ሾርት ቪዲዮን ያየ ሰው ቀጥታ ወደ ዋናው ቻናልሽ ይገባል፣ ወደ ዋናው ቪዲዮ ይገባል ማለት ነው። ኮንታክት ነው የሚያደርገው፣ እንዳለ ሰንሰለት አድርጎታል። አይዋ አዎ ልክ ነህ ሳይሆን ደግዬ እኔ ስንቴ ለፈልፋለሁ፣ ግን የሚሰማኝ ሰው የለም። ያው ምን ታደርጊዋለሽ? እኔ እንደ ቁርጥ አድርጌው ነው መሰለኝ አሁን መቁረጥ የተወው ሳይሆን የተወሰነ ጊዜ ነው እንትን የሚልሽ። አሁን መቁረጥ ሲተው ለአንድ ኢሜል የተወሰነ ጊዜ ነው የሚፈቅድለት። ከዛ በኋላ ኢሜል መቀየር አለብሽ። አይዋ እንደዚህ አሁን ኢሜል ቀይረሽ ስትሪም ከምትፈልጊው ቻናል ጋር ታያይዣለሽ። ስትቆርጪ ያስመርጥሻል እኮ በየትኛው ቻናል ላክልሽ ይልሻል። አይዋ ከዛ ትቆርጪለታለሽ፣ ይገባል ኖርማል ማለት ነው። ስለዚህ ቪዲዮ ያልሰራው ብላችሁ አትጨናነቁ፣ ምን አትጨናነቁ። የራሳችሁ ስራ ስለሆነ ቆርጦ የሚሰጣችሁ ኮፒራይት አይዛችሁ ምን አይዛችሁ በሰላም የምትፈልጉትን ነገር ማግኘት ትችላላችሁ ማለት ነው ባጭሩ። ምን ትቆያለሽ? ልውረድ ወይ ትፈራለሽ? ይጨረስን ነው። ስንት ደቂቃ ነው የቀራት? አንድ ሰዓት ወይ ሙላላት ብዬ ነው። መውረድ ትችያለሽ፣ መውረድ ከፈለግሽ 47 13 ደቂቃ ይቀራታል። በቃ ጨርሰንላት እንወርዳለን። እሺ አውሩ። ኧረ የሰማነው ቃልዬ የኛ ደጋፊ እናመሰግናለን። እሺ ዘሙዬ አብሽር፣ ችግር የለውም። ለእናንተ ሳይሆን አሉ ላይቭ ላይ ሙጥኝ ብለው ሌሊቱ ሙሉ ሞባይላቸውን አቃጥለው ከማዳም ጋር ተጨቃጭቀው የሚያድሩ ልጆች አሉ እና በጣም ይገርሙኛልም ያስቁኛልም። በእንደዚህ አይነት አይሰራም፣ ይቱ በእልህ አይሰራም፣ በዘዴ ነው። ልክ ነው። እኔ ራሱ የማያቸው ልጆች አሉ። ማታ ስነሳም ማነው ስተኛ ለይቻቸው ጠዋት ስነሳም እዛው ላይ ምን አገኛችሁ ባቸው እስኪ እነሱ። አይ እኔ ቪዲዮ አሁን አንዷ ቪዲዮ መስራት ራሱ ሰርታ ምንም ቪዲዮ የላትም። ቃልዬ የተቆረጠ የቲክቶክ ቪዲዮ ብለቅ ችግር አለ ወይ? የቲክቶክ ቪዲዮ ይሁን የስናፕቻት ይሁን ወይ ደግሞ የፌስቡክ ቪዲዮ የምትለቁ ሰዎች ይሄ ሎጎ አለ አይደል? አርማውን እንዴት አድርጋችሁ ማጥፋት እንዳለባችሁ አንደኛ። ሁለተኛ ነገር ከቲክቶክ ስታወርጂ ያለ ሎጎ ማለት ነው፣ ሎጎ ሳይኖረው እንዴት አድርገሽ እንደምታወርጂ ቪዲዮ ሰራልሻለሁ። ምናልባት ሎጎ ያለው ቪዲዮ ከሆነ ደግሞ ሎጎውን ደግሞ እንዴት እንደምታጠፊው ቪዲዮ ሰራልሻለሁ። ሁለቱም መንገድ አሳይሻለሁ። ሪሙቭ ዋተርማርክ የሚል አለ። ዋተርማርኩን እንዳለ ያጠፈዋል። አጥፍቶ ቪዲዮን ብቻ ይሰጥሻል። የሰው ስራ እንዳይሆን ሙዚቃ እንዳይሆን ችግር የለውም፣ ሌላ ችግር የለውም። እሱ የሚፈልገው ያው ትሬድ ንግድ ስለሆነ የተያያዙት የገበያ ጉዳይ ነው። ከቲክቶክ የምታመጭበት ከሆነ ምንም ባይልሽ ራሱ ምንድነው ማወቅ ያለባችሁ ከቲክቶክ ያመጣችሁትን ቪዲዮ ምንም ባይጠይቃችሁም ራሱ አንድ ማወቅ ያለባችሁ ነጥብ ማለት ነው። ከቲክቶክ የምታመጡት ቪዲዮ አሁን ለምሳሌ ላይቭ የምትለቁ ልጆች አላችሁ፣ የተለያየ ነገር የምታደርጉ ልጆች አላችሁ፣ መልቀቅ ትችላላችሁ። ነገር ግን እዛ ቪዲዮ ላይ ራን የሚያደርገው ወይ ደግሞ እዛ ቪዲዮ ላይ የሚያስገባቸው ማስታወቂያዎች ብዙ ተከፋይ አይደሉም። እስኪ እዛ ቪዲዮ ላይ አሁን ለምሳሌ ከቲክቶክ ያመጣችሁት ወይ ደግሞ ከሌላ ቦታ ያመጣችሁትን ላይቭ የገቡበትን ወይ ደግሞ የለቀቃችሁትን ቪዲዮ ግቡና እዩት። እስኪ ምን ያህል ገንዘብ ሰርቶላችኋል፣ ምን ያህል ሳንቲም ቆጥሯል፣ ምን ያህል ቪው አግኝቷል የሚለውን እዩት። እዛ ላይ ገንዘቡ ዜሮ ነው የሚመጣው። ለምንድነው ገንዘቡ ዜሮ የሚመጣው? ብዙ አይቆጥርም። ቢቆጥርም የተወሰነ ሳንቲም ነው የሚቆጥረው። ምክንያቱም የቲክቶክ ቪዲዮ ላይ አንደኛ እነዚህ ማስታወቂያ እንዲታይላቸው የሚፈልጉ ሰዎች ራሱ ማስታወቂያቸው እዛ ላይ እንዲገባ አይፈልጉም። ዩቱብን በራሱ ገቢ ስለማያገኝበት ብዙ አይጨነቅበትም። ምክንያቱም ቲክቶክን መጣል ነው የሚፈልጉት እነሱ፣ የገበያ ውድድር ነው። ቲክቶክን መጣል ስለሚፈልጉ ቲክቶክ ጋር ምሳሌ ከሆነ የቲክቶክ ቪዲዮዎችን ዳውን ነው የሚያደርገው ወይ ደግሞ ዝቅተኛ ነው የሚያደርገው። ኖርማል ቪዲዮዎች ላይ ግን ጥሩ ተከፋይነት ታገኝበታለች። አሁን ለምሳሌ እነዚህ የተለያዩ ኮስሞቲክሶች የተለያዩ ትልልቅ ድርጅቶች አሉ ጥሩ ገንዘብ የሚከፍሉ ማለት ነው። እነሱን በኖርማል ቪዲዮዎች ላይ ያደርግልሻል። ቲክቶክ ላይ ግን የቲክቶክ ቪዲዮዎች ላይ ግን ዝም ብሎ ኖርማል ማስታወቂያ ነው የሚያስገባው።